ማጥናት እየፈለጋችሁ በእጅ ጽሁፋችሁ ምክንያት ማጥናትም ሆነ ማንበብ የማትችሉ ልጆች ከዛም አልፎ በተለያዩ ስራ መስኮች ላይ ተሰማርታችሁ ግን የእጅ ጽሁፋችሁን ማሻሻል ለምትፈልጉ በሙሉ ዛሬ መፍትሄ ይዤላችሁ መጥቻለሁ ማለት ነው። እንግዲህ በርዕሱ ላይ ለማየት እንደሞከራችሁት ዛሬ የእጅ ጽሁፋችንን የምናሻሽልበትን 8 መንገዶች አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ላይክ እና ሰብስክራይብ አድርጋችሁ እስከ መጨረሻው ድረስ አብራችሁን መቆየት ነው። መልካም ጊዜ፣ የትም እንዳትሄዱ። እሺ እንግዲህ የመጀመሪያው በመካከለኛው መጻፍ ነው። ጽሁፍ ስንጽፍ በጣም ማስተንሽ በጣም ማስተለቅ የለብንም። በጣም በመናስተልቅበት ጊዜ ከላይና ከታች ያለውን የጻፍነውን ሊሸፍንብን ይችላል። በጣም በመናሳንስበት ጊዜ ደግሞ ላይነበብ ይችላል። ስለዚህ በመጀመሪያ ማወቅ ያለብን ነገር ስንጽፍ በመካከለኛው መጻፍ መልመድ አለብን። ሁለተኛ ተጭኖ በጣም ተጭኖ አለመጻፍ። እሱን በመናደርግበት ጊዜ አንደኛ ደብተሩንም ሁለተኛ ደግሞ እጅ ጽሁፋችንም እንዲያስጠላ ያደርጋል። እሺ እንግዲህ ሶስተኛ ክፍተት እየፈጠሩ ስፔስ እየሰጡ መጻፍ መለማመድ። ሶስተኛ ነገር እያጠባበቅን ክፍተት በማንሰጥበት ጊዜ የትኛው ፊደል ከየትኛው እንደሆነ አናውቅም። ስለዚህ ክፍተት እየፈጠርን መጻፍ። እሺ እንግዲህ በመቀጠል ደግሞ አራተኛ እስክሪብቶ አያያዝ መምረጥ። እንደምታዩት ብዙ አይነት እንደየልምዳችን አያያዛችን ይለያል። ብዙ አይነት የእስክሪብቶ አያያዝ ስንጽፍ የምንይዝበት መንገድ አለ ማለት ነው። እሱን ደግሞ መምረጥ መቻል። ትክክለኛው በቪዲዮ ላይ እንደምታዩት አይነት አያያዝ ነው። እሺ እንግዲህ አምስተኛ ላይ ደርሰናል። አምስተኛ ደግሞ ፊደሉን በቪዲዮ ላይ እንደምታዩት በጣም እየቀጣጠላችሁ አለመጻፍ። በጣም እያያያዝን በምንጽፍበት ጊዜ ለማንበብ ወይ ደግሞ ለሚያነበው ሰውም ስለማይረዳ ለመረዳት በጣም አስቸጋሪ ስለሆነ ፊደላቶችን እየለያየን ለመጻፍ መሞከር መቻል አለብን። አለበለዚያ ጽሁፉን በጣም በችኳሉ እያያያዝን በምንጽፍበት ጊዜ ላይነበብ የሚችልበት እድል ሰፊ ነው። እሺ እንግዲህ ስድስተኛ ላይ ደግሞ እንደምታዩት በጣም አጎንብሰን አቀርቅረን አለመጻፍ። ከደረታችን ቀና ብለን መጻፍ መጀመር አለብን። በጣም ዴስኩ ላይ ወይ ጠረጴዛው ላይ አቀርቅረን መጻፍ መተው አለብን። ለእጅ ጽሁፋችንም ለወገባችንም ጤና ስለማይመከር። እሺ እንግዲህ ሰባተኛ ላይ የምናየው ደግሞ እስክሪብቶ መምረጥ። እንግዲህ ስንጽፍ ብዙ አይነት የተለመዱ የምናውቃቸው እስክሪብቶዎች አሉ። እኛ ደግሞ አንድ እስክሪብቶ ከያዝን መቀየር አናቅም ማለት ነው። እንደዛ ግን መሆን የለበትም። 2-3 እስክሪብቶ ይዘን እንጽፋለን። ከዛ በኋላ በየትኛው የተሻለ እንደምንጽፍ እናይና እስክሪብቶ እንመርጣለን ማለት ነው። ምክንያቱም እስክሪብቶ እንደኛ አያያዝ የሚመቸን አለ፣ ማይመቸን እስክሪብቶ አለ። ስለዚህ እሱ ላይ ትኩረት አድርገን የሚመቸንንም እስክሪብቶ መምረጥ አለብን። እጅ ጽሁፋችን እንዲሻሻል እንዲቀየር ከፈለገም ማለት ነው። ምክንያቱም እስክሪብቶም አንዱን ለእጅ ጽሁፋችን የሚያበረክተው የራሱ የሆነ አስተዋጽኦ ስላለን እዚህ ላይም ትኩረት አድርጉ። እሺ እንግዲህ ስምንተኛውና የመጨረሻው ነገር ደግሞ ምንድነው? ለምንም አይነት ለውጥ ለማምጣት ምን ያስፈልጋል? ፕራክቲስ ያስፈልጋል፣ ልምምድ ያስፈልጋል። ስለዚህ በምንጽፍበት ጊዜ እንደነገርኳችሁ እስክሪብቶ እየቀያየርን ስፔስ እየሰጠን በጣም ተጭነን ሳንጽፍ ከዛም አልፎ ደግሞ በጣምም ሳናስተልቀው በጣምም ሳናሳንሰው የነገርኳችሁን በሙሉ ስቴፖች ተከትላችሁ አያያዛችሁን አስተካክላችሁ በምትጽፉበት ጊዜ ከዛም ደግሞ ፕራክቲስ በምታደርጉበት ጊዜ የእጅ ጽሁፋችሁ ማይሻሻልበት ምንም አይነት ምክንያት የለም። አንዳንዴ ስራ ላይ የራሱ ተሰማርተን የተለያዩ ነገሮችን በምንጽፍበት ጊዜ እጅ ጽሁፋችን ካላማረ ወይ ደግሞ ለዛ ሰው ማይነበብ ከሆነ እኛንም ኮንፊደንስ ያሳጣናል፣ ለሚያነበውም ሰው ደግሞ ተቀባይነት ላይ ያሰጠን ይችላል። ስለዚህ እጅ ጽሁፍ ላይ የመጨረሻው ነገር ፕራክቲስ ማድረግ ነው። እነዚህን ስቴፖች ተከታትላችሁ ፕራክቲስ አድርጉ። እንደምታተርፉበት እንደምትቀየሩበት ባለሙሉ እምነት ነኝ። ላይክ ሰብስክራይብ ማድረግ እንዳይረሳ። እጅ ጽሁፉ ለሚያስጠላ ጓደኛችሁ ደግሞ ሼር አድርጉለት። አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ